ደም አንድ ከስተመር ይደውላ እንዴት ነው የሚያተርፍሽ ስራ 15 ሰው ለ20 ሰው ያሽ ትሰራለች ከዚህ በፊት የወሰደችው አገልግል ነበርና አገልግሉን መልሽልኝ ዛው ያንቺ መሰለሽ እንዴ ሲቆይ ምናም ብዬ ቀለርኳት መቅዲ እንዳንቺ እኮ አገልግል ጀምሬ ከስሬ ያቆምኩት ብላ አለችኝና ነገራችን ላይ ንግድ ጀምሬ ምግብ ቤት ከፍቼ ከስሬ ነው የወጣሁትና ሰው ከስተቱ ነው የሚማረው የተማርኩትን ልንገራችሁ አንድ ንግድ ስንጀምር በራሱ 3 መሰረታዊ ነገሮችን ይፈልጋል አንደኛው ፕላን ነው እንዴት ነው የምንጀምረው ምን ማድረግ አለብን ብለን ወደ ንግዱ ዓለም ስንገባ ፕላን ማድረግ አለብን ሁለተኛው ደግሞ ስትራቴጂ ነው ንግዳችንን ምን መንገድ ነው የምናራምደው እንዴት ነው የምንጓዘው ብለን በማሰብ ሶስተኛው ደግሞ ኤክስኪዩዥን ነው ኤክስኪዩዥን ደግሞ ምንድነው ፕላንና ስትራቴጂን አዳምረን ትርፋማ መመጣበትን መንገድ የምናስብበት የምናዘጋጅበት መንገድ ነው እነዚህ 3 መሰረታዊ ነገሮችን ሳንከተል ስንጀምር እንከስራለን ይሄንን ሳልከተል ከስሬ ስለነበረ ማለት ነው ዛሬ ላይ ግን ነግራችሁ ይሄን መንገድ እየተከተልኩት ለውጥ ስላየሁበት ነው ዝም ብለን ነገሮች ስለተመቻቸልን ብቻ ዘለን ወደ ንግድ መንገባ ከሆነ ለኪሳራ ነው የሚያደርገን ፕላን እናድርግ ታሳት ወታረማለው ግል የምትፈልጉ ኬተሪንግ የምትፈልጉ ያላችሁበት ድረስ እናመጣለን ዘዙን ስልክ ባዮ ላይ ያለ